ጾሙ ላይ ጣፋጭ ካማራችሁና እንደኔ ባቅላባ የምትወዱ ከሆነ በቤታችሁ በቀላሉ እንዴት እንደሚሰራ ላሳያችሁ። ሰላም እንዴናችሁ? የሚያስፈልገን ዋና ነገር ዱቄት ነው። ዱቄት 400 ግራም ነው የተጠቀምኩት እኔ። ጨውና ቤኪንግ ፓውደር ደግሞ 5 ግራም ነው የተጠቀምኩት እኔ። ከዛ ደግሞ ትንሽ ስኳር ታረጋላችሁ። አንድ ላይ እሱን ውሃ ጠብ ያረጋችሁ ማሸት ነው። ዘይትም ትንሽ አድርጌ ያለሁኝ። ሊጡ ከተያያዘልኝ በኋላ እንደዚህ አድርጌ ትንሽ አሻውና ከዛ የተለያዩ ቦታዎች ከፍለዋለሁ። እንደዚህ ከከፋፈልኩት በኋላ በክብ አድርጋችሁ መዳመጥ ነው። ስትዳምጡ በቆሎ ዱቄት ምንም መሰሰት የለባችሁም። የበቆሎ ዱቄት እንዳይያያዝ ያደርገዋል። ከዛ እንደዚህ እንደምታዩት እየዳመጥኩትኝ አንድ ላይ ሁሉንም ደግሞ በደንብ አርጌ እንደዚህ ስስ እስኪሆን ድረስ ዳምጠዋለሁ። የዳመጥኩትን በፓትራዬ ልክ ቆርጠዋለሁ፣ ምክንያቱም ትርፍ እንዳይሆንብኝ። የተረፈውን ደግሞ ለሳምቡሳ፣ ለተለያዩ ነገሮች፣ ለሚጠባበሱ ነገሮች ማድረግ ትችላላችሁ። ፓትራዬን መጀመሪያ የቀለጠ የአትክልት ቅቤ ቀባዋለሁ። ከዛ ሊጡን አደርጋለሁ። ከዛ ደግሞ ፈጭቼ ያዘጋጀሁት ኦቾሎኒ ያለ እሱ ላይ ቀረፋ ትንሽ ቀላቅልበትና ከላይ አደርግበታለሁ። እንደዛ እያደረግኩኝ ሁሉንም በዚህኛው ስቴፕ መሰረት ላይ ድረስ ሊጣችሁ እስኪያቅ ድረስ ታደርጉታላችሁ። የጾም ስለሆነ የምሰራው የአትክልት ቅቤ መጨረሻውን ትቀቡና በምትፈልጉት ዲዛይን ትቆራርጡታላችሁ። የተለያየ አይነት ዲዛይን መጠቀም ትችላላችሁ። በ180 ዲግሪ እኔ ለአንድ ሰዓት ነው ያበሰልኩትኝ። እስኪ በስል ድረስ ደግሞ ሲራፑን ውሃ ጨመርኩኝ፣ ስኳርና የሎሚ ጭማቂ አንድ ላይ። ከዛም ደግሞ የሎሚ ልጣጩንም ጨምሬያለሁ። ከዛ መጨረሻ ላይ እንደዚህ በስሎ ሲወጣልኝ በትኩሱ ነው መጨመር ያለባችሁ ሲራፑን። እንደዚህ አይነት ድምጽ ነው የሚያወጣው። በጣም የሚያምር አበሳሰል ነው የወጣውና በጣም ቆንጆ ነው። ይጣፍጣል በጣም። እንደተለመደው እንግዲህ ለቤተሰቦች ማቅረሻቸው በጣም ወደውታል። እንዲሁም ደግሞ ቤተሰብ ያልሆናችሁ ደግሞ በቤተሰብ በመሆን ይሄንን ቻናል ተቀላቀሉ። ወዳችኋለሁ ባይ